ትፈተኛለሽ። ዛሬ ባይሆን ነገ ራስሽን በማትጠብቂው ፈተና ውስጥ ታገኙዋለሽ። እዚህ ምድር ላይ ብቻሽን የቀረሽ እስከሚመስልሽ ድረስ ሰዎች ይገፉሻል፣ ህይወት ይከዳሻል፣ አቅም ያንስሻል። ብቻሽን የቀረሽ ይመስልሻል። መኖርን ቁቅልሽ ሆነብሻል። ላፍታ የሚያልፍ አይመስልሽም። ፈተና ከአራቱም አቅጣጫ አንቺን ለመጣል ይመጣል። ደስታሽ ሁሉ ታሪክ ሆኖ ሲቀየር ትመለከቻለሽ። ሐዘን ይሰብርሻል። የተስፋ ትርጉሙ እንደ ጉንበኖ ሲሄድ ይታይሻል። ግን በምንም ሁኔታ ውስጥ ብትሆኚ ያንቺ ጌታ በፍጹም አይተውሽም። ያነሳሻል፣ ዳግም ይደግፍሻል፣ ይክስሻል፣ ዳግም ያነቃሻል። ከችግሮችሽ በላይ እንድትበሪ ክንፍ ይሆንሻል። የማሸነፍን ኃይል አብዝቶ ይለግስሻል። ካሰብሽበት ሁሉ ትደርሻለሽ። ያንን ሐዘንና እንባም ትረሻዋለሽ። ደስታ ህይወትሽ ላይ ሲመላለስ ትመለከቻለሽ። ስለዚህ በሁኔታዎች ሁሉ ልብሽ ቢደማ መቼም ቢሆን ግን ተስፋ እንዳትቆርጭ። ምክንያቱም አዛኙ ጌታሽ ካንቺ ጋር ነውና።